ደህና ምን ነው ብቻህን? ቤተሰቦች የሉም እንደዚህ አካባቢ? የሉም፣ ብቻዬን ነኝ። ጥሩ ነው። ከረሜላ ትፈልጋለህ? አዎ፣ የት አለ? ና ግባ። ምንድን ነው ሁሉ ሰው ቤት ውስጥ የሚሰራው? ምንድን ነው የሚሻለኝ? መጣሁ። አንተ ታቆይ ነበር። ምንድን ነው ቤት ውስጥ ሁሉ ሰው? ድግስ ነው ነገር ይሄን እንዴ? ለምን ድግስ ነው? በዛሬ አሁን ና ጊዜ ይሄ ደግሞ ማለት ነው የጓደኛዬ ልጅ ነው። ወይ ሲያስጠላ! ና አሁን። እሺ መጣሁ። ወይኔ ቤቢ፣ አሁን የአባተን ስልክ ታውቃለህ? ንገረኝ። ሄሎ፣ ስማ፣ ልጅህን አግቼዋለሁ። ይቅርታ ወንድሜ፣ አይሰማኝም። ሰምተሃል? እባክህ ይሰማል። ወጣ ብላ አዋራኝ። ሄሎ፣ አሁን ይሰማል? ልጅህን ሄሎ፣ ምንድን ነው የሚለኝ እንዴ? ጎረምሳው ሰላም ነው? እንዴት ነህ? በእናትህ እንዴ አንተ ቤት አስቀምጫ እንዴ መጣሁ? አይ እሱ ዝም ብሎ እኮ የተውከኛለህ። ና አሁን ወደዚህ። እሺ፣ ይኸውልህ የዘመኑ ልጆች ከባድ ናቸው። እንዴት እንደመጣ ሰላም ነው? እሺ ወይኔ አባዬ። አቤት። የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው። ችግር የለውማ? ና በለው። ችግር የለውም። እሱ ነው ጓደኛ? አዎ። ስምህ ማን ነው እያልክ ነው አባዬ? ስሜ በርጠሚስ እባላለሁ እኔ። ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው አባዬ? ምን? ይህችን ቀን ለብዙ ጊዜ ስናፍቃን ነበር እያልክ። እሺ አባዬ ብቻ ሊያዋራክ ይፈልጋል። ለምን? በቃ አባዬ እናንተ አውሩ፣ እኔ ውስጥ ነኝ። ምንድን ነህ? የብዙ ዓመት ህልሜ ተሳካ። ሚስቴ ምን ተወለደች? በጣም ደስ ይላል። እንኳን ደስ አለ። በጣም አመሰግናለሁ። ይኸው 3 ጁስ ይዤላት እየሄድኩኝ ነው። ለመልካም ምኞታችሁ በጣም አመሰግናለሁ። ሰላም ሁኑ። ማነው? ሰላም፣ ማሳጅ ቤቱ እዚህ ነው? አዎ፣ ግባ። እሺ፣ ልብስህን አውልቅና እሱ ጋር ተኛ። እሺ፣ ተኛ እንጂ። እሺ፣ ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። እሺ እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይኸውልህ፣ እንደዚህ አይነት ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። አሁን በስርዓት ተኛና ልሽ። እሺ እንደውም ይቅርብኝ። ቆይ በሴት መነካቱን ነው የፈራኸው? አዎ። ወይ ወንዲሽ ይሻለኛል። እሺ ስማ፣ አንድ ቁስላጣናዊ ጓደኛዬ እየመጣ ነው። አማርኛ አይችልም። የማይሆን ነገር እንዳታወራሽ። ምን ነው ያልከው? ቁስላጣናዊ። ቆይ አማርኛ ካልቻለ እንዴት ነው የማይሆን ነገር የማወራው? አላውቅም፣ ግን የማይሆን ነገር እንዳትመጣ አደራ። ልክ ነህ። ምንድን ነው የሚያወራው? አላውቅም፣ ግን ጥሩ ነገር ምን አባቱ የሚያወራው? እኔ ምን አውቃለሁ? ተረጋጋ። አንተ ምን አባቱ ነው የምትለው? አሁን ነገርኩህ አንዴ አማርኛ እንደማይችል። ቆይ እንደውም ይሄ አይነ ውሃው ያስታውቃል። ሀበሻ ነው። ቀልድ ነው። ልሳቅ ካላመንከኝ ስማ፣ ይሄ ምርጥ የደብረ ብርሃን አረቄ ነው። ትፈልጋለህ? ሰብለ ፖቴሽን። ኧረ በእናትህ አንተ ልጅ አንድ ድል። ይኸውልህ ይሄ ምርጥ የወላይታ ጥሬ ስጋ ነው። ትፈልጋለህ? ሰውዬ ነገር አንድ መጨረሻ ከዚህኛው ያልፍ እስኪ ሲያስጠላ
እባክህን አምላክ የልጅነት ህልሜን አሳካልኝ። እኔ አሜሪካ ካልሄድኩ እሞታለሁ። ዛሬ ኤምባሲ እገባለሁ። ልባቸውን አራራልኝ እባክህን እባክህን። አሜሪካ ኦኬ ዋትስ ዩር ኔም? አንተም እንኳን በሰላም ቆየኸኝ። ዋት ኦኬ ዋይ ዱ ዩ ዋንት ቱ ጎ አሜሪካ? እሺ በአማርኛ እንቀጥል። ለምንድን ነው አሜሪካ መሄድ የምፈልግ? እሺ በመጀመሪያ በጣም አመሰግናለሁ። እኔ የድሃ ልጅ ነኝ። እናቴ ለፍታ ጥራ ግራ ነው ያሳደገችኝ። አሜሪካ ሄጄ ሰርቼ ለፍቼ እናቴን መጦር እፈልጋለሁ። እዚህ ጋር ግን እንደሚያሳየው እናት እንደሌለህ ማለት እናት ሀገሬን ነው። እውነቱን ንገር። እዚህ ቤት ማን ነው እንዴ? የጠፋ ሰው ወዳጄ እንዴት ነህ? በእናትህ እኔ አላምንም። በእናትህ ና ቁጭ በል። አንተ መጣው በቃ ይባል። እንደዚህ ካልሆነማ መች ትገኛለህ? እንዴት ነህ? ህሊ በእናትህ አለሁልህ። እኔማ አንተ በጣም ነው የምፈርከው። ትዳር ተስማምተዋል? ያው ምን ይደረጋል። በቃ እንዳልከው ልጅቷን የሆነ ሳታሳየን አገባሃት። ምን ላድርግ ብለህ ነው? የሰው አይን እኮ ነው። እሱማ ልክ ነህ። እስኪ አሁን ካልሽ ትተዋወቃለህ? አዎ እንደውም ላስተዋውቃችሁ። ህይወቴ ቆይ ይዣት ልምጣ። ልታውቂው እባክሽ። ስማ አይናፋር ናት። እንግዲህ ውዷ ባለቤቴ ማለት እሷ ናት። እሱ ደግሞ የድሮ ጓደኛዬ ነው። በይ በጣም ነው የምወድሽ የኔ ፍቅር። አንቺን ያገኘሁባት ቀን ግን ምንኛ የተባረከች ናት። የልጆቼ እናት። ስማ ሰላም ነዋ? ምን ነው ጩጫ አስቸገረህ እንዴ? ምንድን ነው? ልጃችን ነው። ቆይ ምን ሆነህ ነው? ምን ላድርግ ወንድሜ? የዘመኑ ሴቶች ታውቃቸዋለህ፣ ቤት ከሌለህ አያገቡ። እሷ ትሻለኛለች ብዬ። ሰላም እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማን እንጀምር? እሺ ካንተ እንጀምር። ሰላም እንዴት ናችሁ? ናቲ ይባላለሁ። እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው። ቀጥታ አልገባኝም ማለት እንዴ ነው? ማሳጅና ስቲም ውስጥ የሚደረጉ የሞሮኮ ዘማች ነው። ይቅርታ፣ እዚህ ያላችሁት ሁላችሁም ራሳችሁን ለመለወጥ ነው የመጣችሁት። ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው። አንተ መቀጠል ትችላለህ። ሰላም እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። የቲክቶክ ሱሰኛ ነኝ እኔ። ስሜ ማን ያልከኝ? አዶናይ። አይ ቲንክ የኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመት ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመር? አያቴ ያካፍለኝ ነበረ። አያቴ በማካፈል ያምናል። እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣ ጠጅ፣ ቦርዴ፣ ኮረሪማ፣ ነጭ ሽንኩርት፣ ዝንጅብል። በቃ በረከት እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንኬዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰምተናል። እኔ ነኝ ገዳዩ። አክቹሊ ግን አሁን መግደል አቁሜያለሁ። ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ፣ ፕላስ ደግሞ ሰዓት ራሱ ወይኔ አመለጡኝ። ሚስቴ ወተት አልገዛም እንዴ? አልገዛሁኝም። ለምን? ያው ታውቂ የለ ወጪ በዛብኝ። ትናንት አንዴ ደሞዝ የተቀበልከው? እውነት ምንም ብር የለኝም። ሲጀምር አንተ ቀንድ እንጂ ትዳር አይደለም ያዝከው። ይሄ ልጅ ነዋ ያገናኘን። ልጅ ና ልጅ አንቺ ማታ ወይኔ ጭንቅላቴ። ለ20 ዓመት ስጠብቅህ ነበር። በአንተ አንድ ቀን ስህተት እናቴም ለ20 ዓመት እስር ቤት ገባች። እኔም ያንተን በጅን ስጎትት ኖርኩ። ማነህ? ያንተ ልጅ ነኝ። እንዴት? ለ20 ዓመት ራስህን ስተተኝተህ ነበር። የእውነት ግን ለእኔ ወተት መግዣ አጣህ ነበር። እውነት ምንም ብር አልነበረኝ። ደሞዝህስ? ድንገተኛ ወጪ አጋጥሞኝ ነበር። በርተሚያስ ሰለሞን ነኝ። ሰውን እንዴት ነህ? በእናትህ በጣም አመት ምናምን ሆነና ከተያየን። የምን አመት? ከ15 ቀን በፊት አንድ ላይ አልነበረን እንዴ? ኧረ እባክህ እንደውም ትዝ አይልህም? የበረከት ልጄትን እያከበርን እንዴት ይረሳኝ? በጣም ነበር የሰከረው። ስማ ትዝ ትላለች ያቺ ቀይዋ ልጅ እንደውም ስጀነጅናት የነበረችው በጣም። ከዛ ተያይዛችሁ ሽንት ቤት ሄዳችሁ አርገኸዋል? አዎ አውቄው ነበር እንደገደልካት። አብራችሁ ሽንት ቤት ሄዳችሁ ከዛ አንተ ተመለሰ። ከዛ ሬሷ ሽንት ቤት ውስጥ ይኸውልህ ወንድሜ አርገዋል እኮ ስትለኝ እንትን ነው የመሰለኝ። ምንድን ነው የምታወራው? አንድ ላይ አልነበረን እንዴ? ምን ስናደርግ? ስንቀብራት ነዋ። ልጄን ሳኝ እኔ በህይወት አይቼህ አላውቅም። አውቃለሁ። እኔም ዛሬ ነው ያየሁህ። በህይወታችን ተያይተን አናውቅም። ለምንድን ነው እንደዚህ የምታደርገው? ምክንያቱም በሽተኛ ነኝ። ልጄ ምን እየሳልክ ነው? የቤተሰቤን ስዕል እየሳልኩኝ ነው። እስኪ ያሳየኝ። እሺ አባይ፣ ይሄ አንተ ነህ። እሺ ይሄ እኔ ነኝ። እሺ እቺ ደግሞ እማዬ ናት። እሺ ይሄ ደግሞ እስክንድር ነው። ማን ነው እስክንድር? ልጄ እስክንድርን አታውቀውም እንዴ አባይ?
ምን እንደውም እኮ ማታ አንተ ስትተኛ ያቅፋሃል፣ ከዛ እኔን ያጫውተኛል፣ ማየኔ ያጫውታታል። እንደውም ገላህን ስትታጠብ እኮ ሁሌ ነው ጀርባህን ሲያሸማየው። እና እዚህ ቤት ነው የሚኖረው ልጄ? አታውቀውም እንዴ? እሱ እኮ የቤተሰባችን ጠባቂ እኮ። እንደውም አንተ ስትሄድ ከማየ ጋር መኝታ ቤት ውስጥ ይደባደባሉ። ግን እንዳትናገር በእናትህ፣ ሁለቱም ይቆጡኛል። በተለይ ደግሞ ለእስክንድር እንዳትናገር፣ እሱ እንዳትናገር ብሎኝ ነው ሁሉ የሚሄዱ። በእናትህ አባዬ እንዳታወራሽ። አባዬ በቃ ከጨረስክ እኔ ደረጀንም ልሳለሁ። ደረጀ ደግሞ የቱ ጋር ልሳለሁ? እስከ መቼ እናት አልጋ ላይ ቁጭ ብለህ ምን ትላጫለህ? ዛሬ ህይወትህን ልቀይረው ነው የመጣሁት። ከራስ አርፈህ ለቤተሰቦች ከቤተሰቦች ህይወትህን ልቀይር ባልኩ እኔ ልቀይር። በዛሬ የአየር ንብረት ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚኖር አብዛኛውን ክፍል ምንድን ነው? አንተ ውሻ! ህይወቴ መጥቻለሁ። ህይወቴ በእናትሽ ህይወቴ 5 ደቂቃ ሆነ። አንተ ሰይጣን መንገድ ቦታ ተጋፍቶብኝ ነው። የኔ ፍቅር ደህና ነህልኝ? ከአንድ ሰዓት በኋላ ምግብ ይዤ እመለሳለሁ። እሺ የኔ አባት፣ አፈቅርሻለሁ በጣም። እኔም በጣም አፈቅርሃለሁ። ያው እዚህ ቤት ወንድሜ፣ እንዴት ነሽልኝ? በእናትሽ እህቴ መጥቻለሁ። ናልኝ። አይ አንቺ ቸግሮኝ በጣም አመሰግናለሁ። ስሚ፣ የት አለ ያ ጎረምሳ ልጅ? ቤቢ ና፣ አጎትህ ከውጭ መጥቷል። ጎረምሳው እንዴት ነው ያደገው? እባክሽ። አዎ በጣም እንጂ። ምን ሆነ ነው? ሳቅ እንጂ። ይኸው ህይወቴ ተቀየረ። በቃ ታውቃለህ እንደማልወድ ምንድን ነው? ቆይ ምን ማለት ነው? አሁንም ልጅነት አለቀቀ። ገንዘብህን እንኳን እንዲህ መጠቀም እንዳለባት አታውቅም። ዝም ብለህ ትበትነዋለህ። እስኪ ንገረኝ፣ እስካሁን በስምህ ቤት አለ? ይኸውልህ ጩጮ፣ ያልገባህ ነገር አለ። እኔ ምቾትና ድሎት ነው የምወደው። መሀል ከተማ ነው መኖር የምፈልገው። እዚህ ደግሞ ምቾትን ከጥራት ጋር የሚያገናኝልኝ ቤት አላገኘሁም። ነገሮችን አንቺ እራሱ ብሌን ነው እዚህ ቤት ምን አባያርክ ነው? ምንም። ስማ፣ ፈተና ጨርሳችኋል? አዎ ውጤትን አሳየኝ። እሺ ወድቄያለሁ። ወደቅ? አዎ። ገደል ይግባ። እንኳን አንተ ተረፍክልኝ። እውነትህን ነው አባዬ? አዎ። ቀጣይ ታሻሽላለህ። እሺ አንተ ብቻ ኑርልኝ የኔ ልጅ። እወድሃለሁ። እሺ አባዬ። አባዬ ነው አንተ ደዳ ምንድነው? አባዬ ምንድነው? ቆይ በእናትህ በዚህ ኑሮ አስተምሬ ትወድቃለህ። አሁን ይኸውልህ ሱፐርማን የሚለው ፊልም ግን በጣም ነው የተመቸኝ። እኔ ምንም ነገር የለኝም። ምንድነው? አንተ ጎረቤት ጮህ ሰምቼ ነው ሂጅ ማዳን አለብህ። አለበለዚያ ህይወትን ማመሰቃቀል ነው። ምንድነው? እገላለሁ እንዴ! ይኸውልህ አንተ ሰውዬ፣ ይህንን ምስኪን ድሃ ሰውዬ ልቀቀው። እኔ ነው የታወቀኝ ነው አንተ ድሃ የምትለኝ? መናት ብቻ ልቀቀው። ይኸውልህ ሰውዬ፣ አጉል ጀግና ያጫውት። ቀጥ ብለህ ውጣ። አልወጣም። ውስጤ ያለው ወኔ ምን ያህል እንደሆነ አላወቅኸውም። ዛሬ አንድ ወርሃዊ ተከፋይ ኢትዮጵያዊ እንዴት እዚህ ሀገር ውስጥ እየኖረ እንደሆነ እናያለን። ለዚህም ምርምር የመረጥነው አካሉን ነው። አካሉ የ15,000 ብር ደሞዝተኛ ሲሆን ሙሉ የወር ደሞዙና ወጪው እኩል ነው። አካሉ እንዴት ነህ? እግዚአብሔር ይመስገን። እንደው ያድርገውና በዚህ ወር ድንገተኛ ነገር ቢያጋጥምህ ገንዘብ ከየት ታመጣለህ? እኔ ምንም ምን እንደማደርግ አላውቅም። ላለመዋሸት ወይ ቲክቶክ ላይቭ ላይ እርዳታ ምናምን ሰበስባለሁ ወይ ትከፍሉኛል እንዴ ለዚህ ነገር? ይህ ከባድ እውነታ የአብዛኛው ወርሃዊ ተከፋይ ህይወት ይህ ነው። ሰላም ነው። እዚህ ነው ለብሳ ያለው። ይቅርታ፣ እኔ ገናዡ ነኝ። የቱ ጋር ነው ወደ ሰው ያለው? ውስጥ ነው። ሊገለል ነው እንግዲህ። እግዚአብሔር ያጽናል። ሰው ነገር ይታል። አይ ሬሳ አሁን ስራ ልጀምር። እኔ ሶፍት ይዣለሁ። ፋሽ
በእናትህ እንዴ አታስበላ። አንተ አልሞትክም እንዴ? አዎ በእናትህ አትጩህ። አንተ ምን አይነት ጨካኝ ነህ? እዛ ቤተሰቦች ሞቷል ብሎ እያለቀሱ አንተ እዚህ ድራማ ትሰራለህ? ኑሮ ከብዶኝ እኮ ነው። ምን ማለት ነው? ታውቀዋለህ ኑሮን። ልጆች አሉኝ፣ እንደው ማወርሳቸው የምሰጣቸው ነገር አጣሁ። አንደኛ ሞቻለሁ ብዬ በቃ ልጥፋ ብዬ እኮ ነው።